ይሄ የመጀመሪያው የሳጁታሪየስ የመዳን መንገድ ነው። ሳጁታሪየስ ሪደምሽን ፓርት 1 እንለዋለን ማለት ነው። እዚህ ጋር ምንድን ነው ያለው? ሳጁታሪየስ የእናንተ ትልቁ መሰናክል ቸልተኝነታችሁ አሊያም ነፃነትን መውደዳችሁ አይደለም። ይልቅስ ጥፋታችሁ ራሳችሁ ውስጥ ለማየት የማትፈቅዱት ወይ ደግሞ አቮይድ የምታረጉት ነገር ነው ይለናል። ሶ እንደምታውቁት እንግዲህ ሳጁታሪየስ ነፃነት የሚወድ ፈታ ማለት የሚወድ የፈለገውን ነገር ፊት ለፊት የሚናገር ኮከብ ነው። ግን እሱ አይደለም ፕሮብለማችሁ። ከዛ ይልቅ የጸባያችሁ ፓተርን አለ። ያን ፓተርን ደግሞ አታዩትም ነው እና ራሳችሁ ውስጥ ለማየት የማትፈቅዱት ነገር ነው። ሳጁታሪየስ ሲጎዳ ብዙ ሰዎች እሳቱን ነው የሚያስተውሉት። ይሄ ከፍ ብሎ የሚታየው ምላሻቸውን ወይም ራሳቸውን ከጉዳቱ ለመሸፈን የሚጠቀሟቸውን ቀልዶች ምናምን ነው ሰዎች የሚያስተውሉት። ነገር ግን ትክክለኛው ጉዳት ወይም እውነተኛው ስብራት የሚፈጠረው በጸጥታ ነው፣ ብቻቸውን ሲሆኑ፣ በዝምታ ውስጥ ሲሆኑ ነው። ሳጁታሪየሶች ኃላፊነቶቻችሁን ትዘነጋላችሁ ወይም ትዘላላችሁ፣ ስሜታዊ እውነታችሁን ደግሞ ትክዳላችሁ ይለናል። ሶ ምንድነው የሚፈጠረው? አንድ ሰው ካናደዳችሁ ወይ የሆነ ነገር ከተፈጠረ ምንድነው የምታረጉት ማለት ነው? በቃ በጣም ጮኋችሁ። ይሄ ፋየር የሆነውን የፋየር ሳይንስ ስለሆነ ሳጁታሪየስ እሱን ኔቸራችሁን ነው ሰው የሚያውቀው። ወይም ደግሞ በቀልድ በጨዋታ አድርጋችሁ የምታሳልፉባትን ፓርት ማለት ነው። ደህንነት ማጣትን ሁልጊዜ በእንቅስቃሴ ጭምብል ትሸፍናላችሁ። ይሄ ሴኪሪቲ ማጣታችሁን፣ ውስጣችሁ ሰላም አለመኖሩን፣ መረጋጋት አለመኖሩን በምንድን ነው የሚሸፍኑት? በመንቀሳቀስ። ያን የመንቀሳቀስን ጭምብል አድርጋችሁ ይህንን እውነታ ትሸሹታላችሁ ነው የሚለው እና ራሳችሁን እንዲህ ስትሉ ተዋሻላችሁ። እኔ ነፃ ነኝ፣ ቀስ በቀስ ጊዜ ወስጄ እፈተዋለሁ፣ ይህን ነገር አስተካክለዋለሁ፣ ምክንያቱም እኔ ነፃ ሰው ነኝ ምትሏት ነገር አለች። ውስጥ ለውስጥ ግን የጸባይ ድግግሞሽ ኦር በፊት ጀምሮ ስናወራ የነበረው ፓተርን፣ የቢሄቪየራል ፓተርን ይኖራችኋል። እና ይህንን ነገር እንዴት ነው የምትፈቱት ካልን ወደ እርማቱ ስንሄድ ደግሞ በአንድ ጊዜ አንድ ነገር ብቻ አድርጉ። አንድ ነገር ላይ ብቻ ትኩረታችሁን አድርጉ። ቀላል ትንሽ ነገር ልትሆን ትችላለች፣ ግን እሷ ነገር ላይ ብቻ ትኩረታችሁን አድርጉ። በጸጥታ ህይወትን እየተቆጣጠረ ካለው ከትንንሽ እውነታዎች ማምለጥ መሮጥ አቁሙ። እናንተን የሚገላችሁ ነገር ምንድን ነው? ትልቅ ነገር መጥቶ አይደለም። በየቀኑ ዘላችሁ የምታልፉት ትንንሽ ነገሮች አሉ ማለት እዚህ ግቡ የማይባሉ ግን ህይወታችሁን ወደኋላ የሚወስዱ ማለት ነው። እና በጸጥታ ህይወታችሁን እየተቆጣጠረ ካለው ከትንንሽ እውነታዎቻችሁ ማምለጥ መሮጥ እስካላቆማችሁ ድረስ ችግሩ ይቀጥላል ማለት ነው። አንድ ታማኝ እውነተኛ አረፍተ ነገር በቀን ውስጥ ተናገሩ። ችግሮች ሲፈጠሩ ሰበብ አያስፈልግም፣ ማብራራት አያስፈልግም። ጀስት እውነተኛ የሆነችዋን አንዷን አረፍተ ነገር ተናግራችሁ እሷ ላይ መቆየት ይሻላል ማለት ነው። ከዛ ደግሞ ቀላል ግን ግንኙነታችሁንና ውሳኔዎቻችሁን የምትመሰርቱበት መንገድ በቀላሉ በዚች ቴክኒክ ብቻ ተጠቅማችሁ ማደስ ትችላላችሁ ማለት ነው። ሶ ሳጁታሪየስ ሊያርም የሚገባው ክፍል 1 ላይ ያየነው ነገር ምንድን ነው? ስሜታዊ እውነታዎቻችሁን መዘንጋት አቁሙ። ወይም ደግሞ ከቀልዶችና ከነፃነት ጀርባ መደበቃችሁን አቁሙ። ትንንሽ ምቾት የማይሰጡ እውነታዎችን መጋፈጥ ተለማመዱ በየቀኑ። ከዛ ትልቅ ነገርን ቢመጣ አቅሙ ስለሚኖራችሁ፣ ፕራክቲሱ ስለሚኖራችሁ ዩል ቢ ፋይን ማለት ነው። ከዛ ቀጥለን
ሳጅታሪየስ ራሱን አምኖ ማይቀበለውን የተደበቀ ህመም እንገልጻለን። ይሄኛው ፓርት 2 ላይ የሚሆነው። ይህንን ቪዲዮ ሴቭ አድርጉት። ጥያቄዎቻችሁን በኮመንት አስቀምጡልን። አብዝቶ የተገለጠውን ኮከብ ልዩ ትኩረት ሰጥተን በክፍል 2 እንመለሳለን ማለት ነው። ይሄው ነው ለዛሬ።